ዘንድሮማ በገዝቼ የኢትዮጵያን ሕዝብ ነው ማስደምመው። የኔ ልጅ ይሄ በግ የሚሸጥ ነው? አዎ ማዘር የሚሸጥ ነው። እና ዋጋው ስንት ነው? ዋጋውማ 25,000 ብር ነው። 25,000 ብር ካንተ ጭምር ነው እንዴ? ማዘር ለየት ያለ በግ እኮ ነው። ያንተ በግ የሚለየው በእንጀራና በወጥ ነው እንዳሳደግከው። እንግዲህ ምን ይደረጋል መግዛት ነው። 25,000 ብር ማገዝቼ እንደ ወንድሜ ነው ማየው። የኔ ልጅ አጂፕ ሰፈር ትወስደኛለህ? እሺ ማዘር። እንዴ የልትወስደው ነው? ከላይ ልጭነው ነው። ሞቼ ነው ቆሜ ነው 25,000 ብር የገዛሁትን በግ ከላይ ልጭን። እኔ ልጫ ነው። በጉን ገቢና አስገባውና እኔን ከላይ ጫነኝ። አቤት ምን ልታዘዝ? 2 ወተት። ወተት ለማዘዝ እንደዚህ ያጨወጨብከው? ጥብስ ብታዝ ልጨፍር ነበር። እኔ ወተት ብቻ ነው ፈልገው። እሺ ላንተስ? እስኪ አንድ በርገር እዚህ ቤት በርገራችሁ አሪፍ ነው? አይ አለቃ እኔ ምን አውቃለሁ መቼም ሰውን። እንደውም ተይው ለሁለታችንም ወተት ይሁን። እሺ እንዴ ይሄ ወተት ነው ውሃ ነው? ልክ ነህ፣ ወተት ነው ውሃ ነው። ነይ። አቤት አለቃ ምን ጎደለ? እኔ ምለው ወተቱ ላይ ውሃ ትጨምራላችሁ እንዴ? አረ በፍጹም አለቃ፣ እኛ ውሃው ላይ ነው ወተት ጥብ የምናደርገው። እስቢስ ሞቤል አማናውለን ከሸራኛ ጠብቀን። አንቺ ምቀኛ ገና ለባል ዶሮ ገዛ ብለሽ ተቃጥለሽ ነው አይደል? ምቀኛ ጎረቤት። እኔም ማማዝናሽ ነኝ ለሁለት እግር ዶሮም ቀናው። ያጣ ብዙ ያወራል። ይሄንን መቼ አገኘሽ? አላቅህም አንተ ኩኩኒያ። ከሁለት ቀን በኋላ ዶሮ የሚበላውን ጥራጥሬ ትበላለህ። ያጣ ብዙ ያወራል። እኔም ማማዝናሽ ተንቄያለሁ። በገዝቼ ካልመጣው ሰው አትበለኝ። አንተ ኩኩኒያም ዛሬ ጠብቀኝ። እስኪ እናያለን። ጠብቅሻለሁ። ለማንኛውም ጎረቤቶቼ ታጅቡኛላችሁ፣ ጠብቁን። ምድረ ኩሳም ወዴት ነው የሚሄዱት? ላግዞታ። አግዘኝ። ይኸው መጣን። ወጣ በሉ። አለቃችሁ መጥቷል። አምላኬ ሆይ አይንሽ አይንበለኝ። እኔም ብሎ ባለበት ወደ ሊድ። ኧረ ወደ ሊድ። ኧረ ወደ ወንድሜ። የኛ ባለበግ የታል በጉ? አቤት ማን አባቱን መታ? ማን የወለደውን ማን ይቀጠቅጣል? እንደዚህ አድርገህ ቀጠቀጠ። ከበሮ መሰለው እንደወለድኩት። ወይኔ ማማዝና እንደዚህ እንኳን ባልችል እንደዚህ ነው ሞግ። ዛሬ ብቻ አንስቼ ነው ማፈርጠው። እኔ ዛሬ ያለቀው እንደዚህ ነው። ይሄ ነው እንዴ? አዎ ማዬ ፈራሽ እንዴ? ኧረ አልፈራም። ቆይ አንዴ ጸልይ። ይሄ ንግግር የመጨረሻ ሊሆን ይችላል። ፈጣሪ ሆይ አንተ ወርዳል። ይሄ አይደል እንዴ አላቻ ጋብቻ የሚባለው? አሁን ከዚህ ኑሮ ከሚያክል ሰው ጋር እንዴት ነው የምጣለው? ፈጣሪ ሆይ አንተ ወርዳል። ምን ማድረግ ይቻላል? ፈጣሪ ያመጣ ነው እሱ ይመልሳል። ምን ፈለጉ ማዘር? ሰላምታ አይቀድምም? ሰላም ነው የኔ ልጅ። ምነው ማዘር ሰላምታ በዙ? አንተ ነህ አይደል የኔ ልጅ የመታኸው? አዎ እኔ ነኝ። እንዴት የኔ ልጅ ትመታለህ? አንቄ የኔ ልጅ ምቆጭህን ነገር አታርግ። እናት አልሆንም። ምን የኔ ልጅ በአንድ ጊዜ 7ኛ ሰማይ ልልካ? ኧረ የሰው አላድ ራሱን። ምነው ፈጣሪ እርዳኝ እንጂ ደረሰብኝ እንጂ አልደረስኩበት። ወይኔ ማማዝናሽ። እንዴ ራየር ሴትዮ ያዘችው ሻንጣ ጠየቅ። እዚህ ውስጥማ ብዙ ብር ይኖረዋል። እንመንጭቃታ። ተዘጋጅ። እንዴ ማዘር ለምን አሯሯጡንም? ሻንጣው ባዶ ነው እንዴ? ባዶማ ባዶ አይደለም። 500,000 ብር አለ። እና ታዲያ ለምን አላሯሯጡንም? እንደማልደርስባችሁ ስለማቅ ነው። እና ታዲያ እድልሽን እኮ ዝም ብለሽ መሞከር አለብሽ። ዝም ብለሽ ተስፋ መቁረጥ አለብሽ። እናንተ ሌቦችም ናችሁ፣ መካሪዎችም ናችሁ። አይ ማዘር አሽሙሮት ግን በጣም ከባድ ነው። አንድ ነገር እንስማማ። በሩጫ ካሸነፋችሁ ሻንጣውን ውሰዱት። እንዴ እቺን አሮጊት ማሸነፍ ያቅተናል እንዴ? እንሽከዳለም። ኧረ እንሽከዳለም። ይሄው ሻንጣው 1 2 3 እንዴ እቺ አሮጊት ሰራችልን። ጉድ አደረገችን። ልጆት ነበር አይደል የሚጦሩት? አዎ ጤፉን፣ ሽንኩርቱን፣ ዘይቱን እንደማያመጣልኝ ነገር የለም። ዛሬ ማን ያምጣ? ሁሉም ያልፋል። ገፍትሮ
ገፍትረው ነው እንዴ ጣሉት? አዎ ገፍትረው ፈተፈቱት። ወይኔ ልጄ። እንደውም ጓደኞቹ መጡ፣ እንጠይቃቸዋለን። ምን ቀራቸው ደግሞ? እኔንም ሊፈጣፍጡኝ ነው፣ ሊደፉኝ ነው። ኧረ እንዳይባልም ማዘር። ተይ እባክሽ፣ እሱንም ፈጣፈጡ፣ እኔንም ሊፈጣፍጡ ነው። እንዴት አደሩ ማዘር? እየበረቱ ነው? በበረታ ባልበረታ ምን ዋጋ አለው? እኔንም ልደፉኝ ነው የመጣችሁት። ልጄን ፈጥፍጣችሁ ከገደላችሁ በኋላ። ኧረ ማዘር እንደዛ አይባልም። ነገም እኮ እኛ ምን እንደምን አይታወቅም። ደግሞ እኮ ልጆት 12000 ጫማ ከፍታ ላይ ስለነበር ነው። የምን 12000 ጫማ ነው? እሱ 2 ጫማ ነው ያለው። ኧረ እንደዛ አይደለም። አሁን የመጣ ነው ማዘር። እኛ የጦር ካምፕ ውስጥ አንድ ልጅ ሲሞት ለቤተሰብ የምንሰጠው ገንዘብ አለ። እሱ ልንሰጥ ነው የመጣ ነው። የምን ገንዘብ? ሬሳ መጣ። ሞልቷል። ፈጣሪ አጥኖት ማዘር። እኔ ብለው ልጆቼ፣ ይሄን 10000 ብር የሰጣችሁ ልጄ ቡጡ ስለሞተ ነው አይደል? አዎ ማዘር። ታናሽ ወንድሙም አለ፣ ወስዳችሁ ፈትፍጡልኝ። 8 9 10 ማዘሯ እስኪ ባለ 5 ብር ካርድ ሙይልኝ። ሆዳችሁ ሞላላችሁ። አንሶ ካርድ ደግሞ ልሙላላችሁ። ይሄው የጎረቤታችን ልጆች ከአሜሪካ ለእናቱ ዛሬ ዶላሩን ይዞላት መጣ። እናንተ ደግሞ ለኔ ችግር ብቻ ይዛችሁ ነው። አይ ማዘር፣ ገንዘብ ምን ያደርጋል? ዋናው ነገር ጤና ነው። እስኪ በጤና የ5 ብር ካርድ ሮጥ ብለህ ገዝተህ ነው። አረ ማዘር ምን? እሺ ሰላም እማማ ዝናሽ። ቤቴን ያስፈራረገጠ። አይ ፈጣሪ፣ ዶላሩን ቤቴ ድረስ አመጣልኝ። እና አሜሪካ እንዴት ናት? ኦ በጣም አሪፍ ናት፣ ደስ ትላለች። በቃ ለእናትህ ይሄን ዶላር ትልክላታለህ? አዎ በየወሩ ነው መልክላት። አንተ ለእናትህ ዶላር ትልካለህ፣ የኔዎቹ ደግሞ እዚህ የዶሮ ኩስ ያጸዳሉ። እዚህ አካባቢ በጣም እያመመኝ ነው፣ ብርድ ነው መሰለኝ። አዎ ብርድ ሆነ። ድንገት በአውሮፕላኑ ስመጣ መስኮቱን ከፍተህ ነበር እንዴ? እሱ ይሆናል። አረ ማዘር፣ በፕሌን እኮ ሲመጣ መስኮት አይከፈትም። አይ ባዬ ምን አፍጣችሁ ታይታላችሁ? አጨብጭቡላት እንጂ። ሰላም ነው ማዘር። ምን ልታዘዝ? ማስታወቂያውን አይቼ ስራ ልቀጠር ነው የመጣሁት። እሺ፣ ትምህርት የተማሩበት የትምህርት ማስረጃ ይዘዋል? ብማር ኖሮ እዚህ ምን እሰራለሁ? እዚህ ቀበሌ ውስጥ ማንም ሰው ሲቀጠር ደንቦችን ከተላለፈ ይባረራል። አንድ ሰውም እንደዚህ አባረናል። ምን ስላረገ ነው ያባረራችሁት? ለአንድ ሰው መታወቂያ ለማውጣት 3 ወር አመላልሶ ነው። እንኳንም አባረራችሁት። እሱ ማን ስለሆነ ነው 3 ወር ብቻ ማመላልሰው? 6 ወር ሙሉ ማመላለስ የሚገባው። እሺ፣ እዚህ ቀበሌ ውስጥ ለመቀጠር ምን የስራ ልምድ እንዳለሽ? ያው ለምሳ እንደወጣው አልመለስም።